ኧረ ማንም ዞር በለሽ እንዳይፈተን። ኧረ ወይኔ ልጅ ውሸት ነው። ኧረ እኔ አላምንም። አይዞሽ። የት አካባቢ ነው ያላችሁት? ሻርጃ አልታውን ኦሪያና ሆስፒታል አካባቢ ነው ያለው። በቃ ሎኬሽን ለነፂ ላኪላት፣ ነፂ ትልክልናለች። ነገ እንመጣለን። እሺ አሁን ትረጋጋና ማለት ነው። ነገ አትችኩሉ። ለምንም ነገር እናውራ፣ ችግር የለም። መሄድም ከፈለገች ትሄዳለች፣ ችግር የለም። ግን በቃ ያው ግን አለም እናግዝሻለን፣ በምትፈልጊው መንገድ አለን። ለትኬቱም ለምን ለሁሉም ነገር አለን። ስራ እንፈልገን እናስገባሻለን። ይኸው ሙኒት አለች፣ ምንም ነገር አይቸግርሽም። አንቺ አሁንና አለ እንጂ የምታወጣው ወጪ ለዚህ የምናወጣላት ወጪ ሰብሰብ አድርጋ እዛ ቅዳሴ የሚቀደስበት የኔ ቢጤ የሚበላበት ትልካለች። ሰደቃ ይወጣላት። ያረጋጓት ሳርዬን እንትን ሎኬሽን ነፂ ተቀበይልን እና ነገ እንመጣለን። ተንከባከቧት፣ አይዞሽ በሏት። አረ ችግር የለም። እሺ ሎኬሽን እልክላችኋለሁ። ከትናንትና ከሌሊቱ 3 ሰዓት ያነሳን እስካሁን እየጠበቅን ነው። በበለኮን እወጣለሁ ምናምን እያለች ሁላችን ለማፈጠን እኔ ቤት ነኝ። ለሌላኛዋ ልጅ ትኖርላታለች። እንደዛ አትልም። የአላህን የእግዚአብሔርን ስራ የሚጋፋ ሰው እግዚአብሔር ያዝንበታል። በጣም እግዚአብሔርን አይጋፉትም። እናንተ እህቴ ብላችሁ አስቀምጣችሁ አምናችሁ ከሀዘኗ ጋር ሀዘን የሆናችሁትን ሰዎች ሌላ ችግር ውስጥ ማስገባት የለባትም። ገባሽ? እሷ እንደዚህ ስትሆን እናንተ ችግር ውስጥ። ስለዚህ ለእናንተ ደግሞ አይዞሽ ላላችኋት ይሄ ብድር አይመለስም። ስለዚህ አለም እየሰማሽ ነው። አለም እየሰማሁ ነው። እየሰማሁ ነው። ይኸውልሽ ሁልጊዜም ከጎንሽ ነን። እግዚአብሔር ምንጊዜም በስራው አይሳሳትም። ትክክል ነው። በቃ ትክክል ነው። ሁላችንም እየተሳሳትኩት አይደለም። ማሬዋ አልተሳሳትሽም፣ አልተሳሳትሽም። እሱ ቀኑ ነው የተጻፈለት ነው። የተጻፈን ነገር ማንም አይቀይርም። አንቺ ምንም አልተሳሳትሽም። እሺ አሁን አንድ ነገር እንስማማ፣ በአንድ ነገር እንስማማ። እኛ እሷን እያናገርናት ነው። ከዛ ደግሞ ምናልባት እሷ እንዳለችው አሁን ደግሞ ሙኒት ይመስለኛል ልጆቹ በጣም የወዷት ስለነበረ ሰዎቹ ኮምፕሌንት ሳያረጉ አይቀሩም ፖሊስ ጣቢያ ላይ። ገባሽ? የፈለገ ነገር ይሁን ምንም ችግር የለም፣ በጊዜው ይስተካከላል። አሁን ስለዚህ ያ ነገር ይስተካከልልሽ። አንቺ ተረጋጊ። ነገ እንምጣ፣ ፌስ ቱ ፌስ አንቺን እናውራሽ እና የምትፈልጊውን እንረዳል። እሺ ምንም ቃል እንደማያጸናሽ የታወቀ ነው። ግን ደግሞ በቃ ዋጣል። ይሄ የሁሉ ጊዜ ሀዘንሽ ነው፣ ህመምሽ ነው። እግዚአብሔር ነሳይ ነው። እሺ በቃ እኛ ነገ እንመጣለን። እሺ እንመጣለን። እሺ በጠዋት እንመጣለን። በጠዋት እንመጣለን ተሰብስበው። ከዛ በኋላ ምን መሰለህ አብረን ብለን እናወራና የሚሆነው ነገር ይሆናል። እሺ በቃ ሳሪ እንደዛ ለምን ዛሬ ስለሰማሁት በፊትም ስላየችው ገባሽ ድንጋጤ ውስጡ አለ። አሁን ምንም ነገር ላይ ዛሬ ነገም ስትልጋ ያንም ስታገኝ ትረጋጋለች። ማናት አብራሽ ያለችው? እኔ ያለው እናቴ አለው። ትንሽ ማን ነው ማሪ? እኔ ሙሉ ወርቅ እባላለሁ። እሺ አንቺ ለነፂ ሎኬሽን እና ስልክሽን ላኪላት። እኛ ነገ እንመጣለን። አሁን አረጋጋ ደግሞ ማለት ነው። ልንገርሽ አንቺ ስልኩን ወደዛ አድርግሽ ላውራሽ ለብቻሽ። እሺ ወጣሁ። ምናልባት የምታስቸግር እናንተ ልትል ከሆነ
ምንም ራስን የማይጎዳ የእንቅልፍ ታብሌት አለ ፋርማሲ ማለት ነው። ጫትን ትተኛለች፣ ችግር የለም። እኛ ነገ በጠዋት ተሰባስበን እንመጣለን። መፍትሄ ችግር ካለ ግን በየትኛውም ሰዓት መደወል ትችያለሽ። ችግር የለም። ኧረ እጠብቃታለሁ አለው። እሺ በቃ እኛ ነገር እንመጣለን። እንዳልኩሽ አድርጊ። እሺ እናመሰግናለን። ናይት ፓናዶል ገዝታ ትስጣት። ናይት ፓናዶል። አንድ ነገር ደግሞ ልንገርሽ፣ እየሰማሽ ነው? እሺ እየሰማሁሽ። በተአምር የልጁን ፎቶ በተአምር አንቺ ክርስቲያን ነሽ አይደል? እንደው በመድኃኒዓለም በመቤቴ ይዤሻለሁ። ለአንድ ሰው ሼር ለአንድ ሰው ለአንድ ሰው በቃ እሷ ሰላም እንድትሆን ከፈለግሽ ለአንድ ሰው ሼር እንዳታረጊ። ምክንያቱም ታየ ቁጥር በየቦታው እየፖሰቱ ያንገበግቧታል፣ ላይ ጠቅሟት። እሺ እንደው በእናትሽ ሳሪ የርን ኮናት ነኝ። ብዙ ነገር ይሰማኛል፣ እኔም ይገባኛል፣ መማኮ ይገባኛል። ላይ ጠቅሟት ሌላ መጠቀም ያርገው፣ እሷን ሌላ ነገር ውስጥ ነው ያስገቧት። ስለዚህ እባክሽ በዚህ ብቻ ታደጊ። እንደው በመቤት እኛ ባናይሽ እግዚአብሔር አደራ፣ በቃ ይሄን ብቻ ነው አደራ። አረ ችግር የለም። እኔም የልጆች እናት ነኝ። ነገ ምን እንደሚገጥመኝ አላውቅም። አመሰግናለሁ። በቃ እኛ ነገ እንመጣለን። በቃ